የብሔራዊ መረጃና ደህንነት ዋና ዳይሬክተር አምባሳደር ሬድዋን ሁሴን በኤርትራ መንግስት ላይ ያቀረቡትን ከባድ ክስ ተከትሎ የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ፈጣን ምላሽ ሰጥቷል። አቶ ሬድዋን በህወሓትና በኤርትራ መካከል አዲስ ትብብር መጀመሩን በመጥቀስ በአልጀዚራ በኩል በነበራቸው ቆይታ በፌዴራል መንግስቱ ላይ አዲስ ጦርነት ሊከፍቱ ተዘጋጅተዋል ሲሉ ክስ አቅርበው ነበር። በአልጀዚራ ጽሑፍ ላይ አቶ ጌታቸው ረዳም ተካተው እንደነበረ ይታወሳል። ይህን ክስ ተከትሎ አቶ የማነ ገብረ መስቀል በትዊተር ገጻቸው ባሰፈሩት ምላሽ የኢትዮጵያ ባለስልጣናት ንግግር በሐሰት በማታለልና በተሳሳተ መረጃ የተሟላ ሲሉ ያጣጣሉ ሲሆን ይልቁንም ሁለቱ ወገኖች ከፕሬቶሪያው ስምምነት ወራት በፊት በጅቡቲና ሲሼልስ በሚስጥር ተገናኝተው በኤርትራ ላይ የጋራ ወረራ ለመፈጸም ሲመክሩ ነበር ብለዋል። ይህንንም አቶ ጌታቸው ረዳ ራሳቸውም ቀደም ብለው ተናግረዋል ሲሉ እንደ ማስረጃ አቅርቧል። በመጨረሻም የኤርትራው ማስታወቂያ ሚኒስትር በአሁኑ ወቅት በቀጠናው ለሚታየው አለመረጋጋት መንስኤው የኢትዮጵያ መንግስት ካለፈው ታህሳስ ወር ጀምሮ እያራመደው ያለው የባህር በር መሻት የከፈተው የጠባጫሪነት ንግግር ነው ያሉት አቶ የማነ አሁን የቀረበው ክስ ይህንኑ የራሳቸውን የጦርነት አጀንዳ ለመሸፈን የታለመ የፕሮፓጋንዳ ዘመቻ ነው ሲሉ ምላሻቸውን ደምድመዋል። በሌላ ዜና ሳውዲ አረቢያ 4 ኢትዮጵያውያንን በሞት ስትቀጣ ለ1655 ዜጎች ደግሞ ምህረት ማድረጓ ተገልጿል። ሳውዲ አረቢያ በዚህ ሳምንት 4 ኢትዮጵያውያንን በሞት ስትቀጣ ኢትዮጵያ ደግሞ 1655 ዜጎቿ በምህረት እንዲለቀቁ ማድረጓን አስታውቃለች። በሳውዲ የሞት ቅጣት ተበይኖባቸው ፍርዳቸውን በተለያዩ እስር ቤቶች ሆነው በመጠባበቅ ላይ የሚገኙ በርካታ ኢትዮጵያውያን እንዳሉም ከቤተሰቦቻቸው አንዱ ለዶይቼ ቬለ ተናግሯል። በሳውዲ አረቢያ የአገር ውስጥ ጉዳይ ሚኒስቴር መረጃ መሰረት ሰኔ 1 ቀን 2018 ዓ.ም ሁለት ኢትዮጵያውያን በናጅራን ግዛት፣ ሰኔ 3 ቀን 2018 ዓ.ም ሌሎች ሁለት ኢትዮጵያውያን በአሲር ግዛት በስቅለት ተገድለዋል። አራቱም ኢትዮጵያውያን በሞት የተቀጡ ወደ ሳውዲ አረቢያ አደንዛዥ እጽ ይዘው በመግባታቸው ነው ተብሏል። የኢትዮጵያ ውጭ ጉዳይ ሚኒስቴር በሳውዲ እስር ቤት የሚገኙ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ ምህረት እንዲሰጣቸው ማድረጉ በዚሁ ሳምንት አስታውቋል። በሳውዲ አረቢያ በስቅለት ስለተገደሉትም ሆነ በምህረት ስለተለቀቁት ኢትዮጵያውያን ተጨማሪ ማብራሪያ ለማግኘት ዶይቼ ቬለ ለኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው የእጅ ስልክ ላይ ቢደውሉም ስልካቸው አልተነሳልንም ሲል ዘግቧል።